ሃይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ በሌላ ቪዲዮ ብቅ ብዬላችኋለሁ። ዛሬ ፀጉሬን ቤቴ ውስጥ የማዘጋጀውን ኦይል ፀጉሬ ላይ ለውጥ ያየሁበትን ከእናንተ ጋር ሸር ማድረግ ወደድኩኝ። አብራችን ቆዩ። ከተመቻችሁ ቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ውድ የቻናል ቤተሰቦች አዲሶቹም ደግሞ ስለመጣችሁ አመሰግናለሁ። ነባሮቹም ደግሞ ሰብስክራይብ ላይክ ስለምታደርጉ አመሰግናለሁ። ወደ ቪዲዮ ኒድ እስከ መጨረሻው ትጠቀሙበታላችሁ። እኔ ኮሜንት እንደዚህ ብታረጊ እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ብላችሁ ያላችሁን አስተያየት ደግሞ ኮሜንት ላይ ብትተውልኝ በጣም ደስተኛ ነኝ። አመሰግናለሁ። ዛሬ እንግዲህ የማዘጋጀው ባለፈውም እንግዲህ የነገርኳችሁ ፀጉሬ በጣም አድጓል፣ ለውጥ አየሁበት ብያችሁ ነበር ባለፈው ቪዲዮ ላይ። እንግዲህ የቻናል ቤተሰቦች ፀጉሬን እንግዲህ ተከታትላችሁ ከሆነ ወይም ደግሞ በፊት ቪዲዮን ብታዩት ራሱ አሁን ታጥቤን የመጣሁት ቢኮዝ ይሄን ኦይል ከታጠበ ፀጉር ላይ ነው መቀባት ያለብን ማለት ነው። ዘሴም ታይም እንደ ትሪትመንት ስለሚያገለግል ማለት ነው። ታጥቤው የኔ ፀጉር እንዲህ ሶፍት አይሆንም ነበር። ይሄን መጠቀም ከጀመርኩ ጀምሮ ግን ሶፍት ማኔጅ ማድረግ ቻልኩኝ ማለት ነው። ምክንያቱም እንዲህ ነው የሚለው፣ በቃ እንደዚህ ነው የሚለው እና በጣም ነው የሚያስቸግረኝ። አሁን ግን ይኸውላችሁ ማኔጅ ማድረግ ትቻለሁ። አላበጠርኩትም፣ ታጥቤ ነው የወጣሁት። ንጹህ ቅል ላይ ሶሪ ይታያችኋል፣ ጽድት ብዬ ታጥቤ ነው የመጣሁት። ስለዚህ ለምን ይሄ ትሪትመንት እዚህ ላይ ስለምናረግ፣ ስለዚህ አሁን ወደ ገደለው እንግባ። እዚህ ጋር ይታያችኋል፣ እርግጠኛ ነኝ ሮዝመሪ አለ። እኔ ብዙ ቀን ነው የማቆየው ውስጡ፣ በእሳት ምናምን አላረገውም። መጀመሪያ ሳረግ እሱን ደግሞ በሌላ ጊዜ አሳያችኋለሁ። እኔ አጋጣሚ ዝም ብዬ በጠርሙሱ ላይ ኦይሉን ብቻ ኦሊቭ ኦይል ነው የምጠቀመው። እኔ የፈላ ውሃ ከስር አድርጌ ከላይ ደግሞ በሆነ እቃ በሳህን ነገር አድርጌ ስቲም ነው የማረገው። ምክንያቱም ኦሊቭ በጣም እንትን ማለት የለበትም፣ ሽታ ስላለው ማለት ነው፣ መቃጠልም የለበትም። ስለዚህ እዚህ ውስጥ ምን አድርጌ ያለው ይታያችኋል። አብሻ አለ፣ ቀረፋ አለው፣ ሮዝመሪ አለው፣ ካስተር ኦይል እና ካስተር ኦይል ደግሞ የተወሰነ አራኩበት ማለት ነው። ሌላው እንዳለ ኦሊቭ ኦይል ኤክስትራ ቨርጂን ኦሊቭ ኦይል ነው። ቢኮዝ በሱ ስለሆነ እኔ ለውጥ ያየሁት ፀጉሬ ላይ በሱ ነው የምጠቀመው ማለት ነው። ግን ግዴታ አይደለም፣ ምክንያቱም የፈለገው ሰው የሚስማማውን ያደርጋል። አንዳንድ ሰው አሁን ለእኔ ኮኮናት ብዙ ጊዜ አይስማማኝም። ኮኮናት ፀጉሬ እንዴት ነው የሆነ ነገር ክርችች ነገር ያደርግብኛል ማለት ነው። ለቆዳ ምናምን እንደዚህ ይጠቀማለሁ ከሌላ እንትኖች ጋር አድርጌ፣ ግን ፀጉሬ ለምን እንደሆነ እንትን አልልም። ስለዚህ የሚስማማችሁ እናንተ ኮኮናት ጋር ከሆነ ኮኮናት ኦይል ማድረግ ትችላላችሁ። አልመንድ ኦይል ማድረግ ትችላላችሁ። ጆጆባ እሱ ማድረግ ትችላላችሁ። ለእኔ ግን ዝም ብዬ እንዳጋጣሚ በዚህ ሞከርኩት፣ ተስማማኝ፣ በዚሁ ነው የቀጠልኩት እና ይሄን እንግዲህ በጣም ብዙ ቀኑ ነው፣ ቢያንስ ከወር በላይ ነው። በቃ ትንሽ በዚህ እየቀነስኩ ነው ስታጠብ የምጠቀመው። እዚህ ጋር አለ እና ለብዙ ጊዜ ይሆናችኋል ማለት ነው። ሞር በተቀመጠ ቁጥር አብዞርብ አድርጎት የአብሹንም የሮዝመሪውንም የቀረፋውንም የሁሉንም ውጤት እዚህ ላይ ያለ ማለት ነው። ይጠቅማችኋል። በዛ መንገድ ነው እኔ ማደጉ። ፀጉሬን እንኳን ብዙ ኖቲስ አላረኩም ነበር። አጋጣሚ ፀጉሬን ስሰራ ፀጉሬ ታች ነው ያለው። ዋት ነው ያልኩት። በቃ ለምን አንዳንድ ጊዜ እኔ አሁን ለትሪትመንት እንጂ ብዙ በቃ ፀጉሬን ቴክስቸሩን የሚቀይርልኝ ድርቅ እያለ ያው ቀለም ስላለው የኔ ፀጉሬ እዚህ ጋር በተለይ እንደዚህ አሁን ታጥቤው እንደዚህ አይሆንም ነበረ። ሶፍትነስ ላይክ ከርል፣ በተፈጥሮ ፀጉሬ ከርል ስለሆነ በጣም ነው ከርል የሚያደርገውና በዛ ፌድ አፕ አድርጌ ነበረ። አሁን ግን እንደምታዩት ብዙ ከርል አላረገም በቃ እና እንደዚህ ይሻለኛል ወረድ ሲል። ካለዛ እንዲህ ነው በቃ የሚለው አፍሮ ነገር ነው የሚሆነው እና ለዛ ጠቅሞኛል። እንደዛ ተጠቅሜበታለሁ። ስለተጠቀምኩበት ጥቅሙን ስላገኘው ሌላ ደግሞ ተጨማሪ ፀጉሬን አሳደገው። ባለፈው አይታችሁኝ ከሆነ ያው ሜንሽን አድርጌያለሁ በሚቀጥለው ቪዲዮ ብዬ፣ ለዛ ነው አሁን ብቅ ያልኩት። ፀጉሬን ስሰራ ታች ነው ያለው ፀጉሬ። ዋው ነው ያልኩት። ስለዚህ ኖቲስ አደርግ ይሄ ኦይል ማዘጋጀው የቤቴ በቃ ጠቅሞኛል ማለት ነው ብዬ ከእናንተ ጋር ሼር እንደማረግ ባለፈው ፕሮሚስ እንትን ብያችሁ ነበረ። ዛሬ ያው ታጠብኩትና መጠቀም ስለፈለኩኝ ጊዜ ካገኘው በሳምንት 2 ነው የምጠቀመው።
ጊዜ ከሌለኝ ግን በሳምንት አንዴ ያው ፀጉሬን ስታጠብ ማለት ነው አደርጋለሁ። ምተወው አሁን አንዳንድ ጊዜ ፀጉሬ ላይ አድርጌ ጠዋት ብሄድበት ከሌለኝ ላይክ ስራ ካልሆንኩ በረፍት ቀኔ አስሬው ነው ማድረው ውስጡን አድርጌ ማለት ነው። እንደዚህ ቸኩዬ የምወጣበት ጊዜ ከሆነ ደግሞ ለ4 ሰዓት ለ2 ሰዓት አስረውና ከዛ ታጥቤው ትንሽ ያብሹ ሽታ እንትን እንዳይል ብዬ እንጂ ኖርማል መቀባት ትችላላችሁ። ላብሹ ሽታ ምን አደረግኩኝ? ላቫንደር ኤሴንሻል ኦይል ይሄን ድሮፕ ታረጋላችሁ። በጣም ይሄ ደግሞ በጣም ስለሚገን ያው የምትጠቀሙ ሰው ታውቁታላችሁ። በጣምም እንዳይሸት ትንሽ የድሮፕ 2 3 4 ጠብታ ነው ያደረኩበት ማለት ነው። እዚህ ውስጥ እንደዛ ነው ያደረኩት። በዛም ዘሴም ታይ ስቲሙሌት ያደርጋል። ለራሳችን ጥሩ ነው ላቫንደሩ። ሁሉም ነገር ፀጉራችን እንዲያድግ ያደርጋል። ስካልፓችንን በደንብ አድርጎ ሰርኩሌሽን በደንብ ብለዳችን ፍሎው እንዲያደርግ ለዚህ ይጠቅማል። ስለዚህ እናንተ ካረጋችሁ በኋላ ደግሞ መሳጅ ማድረግ አለብን። ለምን የደም ዝውውራችን በደንብ ፍሎው እንዲያደርግ እና ፀጉራችን እንዲያድግ ማለት ነው። ለማንኛውም ነገር ቅባት ስናደርግ የሚጠቅም ትሪትመንት ከሆነ ፀጉራችን ታጥበን መሆን አለበት። ምክንያቱም ቀጥታ ወደ ውስጥም ይግባ አብዞርብ የሚያደርገው ንጹህ ፀጉር ላይ ሲሆን እንትን ይላል። ካለዛ ቆሻሻ ቢልድ ሆኖ ከሆነ ቢልድ ተጠራቅሞ ከሆነ ምንም ጥቅም የለውም። ላይና ነው ቁጭ የሚለው በቃ ጥቅሙ አይታወቅም። ስለዚህ ታጥበን ብናረገው እንደዚህ አይነት ነገሮችን ብንጠቀም ጥሩ ነው። አንዳንድ ጊዜ አንዳንድ ቦታ ያለው ፀጉር ከመታጠብ ቅቤም ቢሆን ይገርማችኋል ታጥበን ብናረገው ጥሩ ነው። ለምን ጭንቅላታችን ውስጥ በደንብ አብዞር አርጎት ንጹህ ፀጉር ላይ ቢያርፍ ጥቅም ይኖረዋል። ግን ፀጉራችን 15 ቀን ወይም 1 ሳምንት ካልታጠብነው ብዙ ዳስ አቧራዎች አሉ፣ ምን አሉ ደፍኖታል። ኦልሬዲ ጭንቅላታችን ኦልሬዲ ቅሉ ራሱ በቆሻሻ ተደፍኗል። ይሄ ቅቤ እንዴት ነው የሚገባውና ትሪት የሚያደርግልን ፀጉራችንን አያረግም። ስለዚህ ኤኒቲንግ ለፀጉራችን የምናረገው ነገር ታጥበን እናድርግ። ይሄን ደግሞ ስታዘጋጁ ያው ታረጋላችሁ። እንደው ኢንኬዝ እግረ መንገዴ ቀረፋው መታጠብ አለበት፣ አብሹ መታጠብ አለበት፣ ረዝማሪ መታጠብ አለበት። ዳስት እንደዚህ ውጭ ሆኖ አቧራ አለው፣ አፈር አለው፣ ብዙ ነገር ባክቴሪያ እንዳይገባብን ሁሉን ነገር አጥባችሁ ነው ማዘጋጀት ያለባችሁ። በሌላ ጊዜ ከመጀመሪያው እስከ መጨረሻው እንዴት አድርጌ እንዳዘጋጀሁት ይዤላችሁ እመጣለሁ ማለት ነው። እኔ እንደዛ ነው ያዘጋጀው። ሮዝመሪውን ታጥቦ ነው መሆነ፣ አብሹ መታጠብ አለበት፣ አፈር አለው፣ ምን አለው፣ ቀረፋው፣ ዳስት በቃ ገበያ ላይ የዋለ ነገር ስለሆነ ገዝተን የምናመጣው ብዙ ባክቴሪያዎች በውስጡ አለው። ስለዚህ መታጠብ አለበት። ስለዚህ ወደ አጥበን ወዲያ መጠቀም እንችላለን። ምክንያቱም መጥረቅ ምናምን አያስፈልገውም። እና ይሄን አድርጌ እንደተጠቀምኩት አሁን ወደዚች ቃይ ልቀንስና ኦልሬዲ አለው ግን ለእናንተ ለማሳየት እንደ አዲስ ላርገው ማለት ነው። ውሽ ሚላክ እንትኗን ማንቆርቆሪያ ማቅረብ ነበረብኝ። የሆነ አለ አይደል? ያው ለእናንተ ለማሳየት ፀጉሬ ላይ ሳረገው ያው ለእኔ በጣም ጠቅሞኛል። ይሄው እዚህ ጋር ነው ያለ ሞልቷል። እና ይሄ ነገር ውዶችዬ ፀጉሬ ላይ እኔ ለውጥ ስላየው ገበያ ላይ ለማዋል ፕላን አለኝ። እንደ እግዚአብሔር ፍቃድ ብዙ እነዚህን ገዝቻለሁ። እንግዲህ ስም ምናምን ብቻ ለጥፌ ኢንግሪዲየንት ውስጡ የጨመርኩትን ነገር ሁሉ እዚህ ላይ እጽፋለሁ። ምክንያቱም አንዳንድ ሰው አለርጂክ ይኖራል፣ ሪአክሽን ሊኖር ይችላል፣ የማሳከክ ምናምን። ስለዚህ ቅድሚያ ስትጠቀሙ ኤኒዌይ ከኔ ከገዛችሁ ማንኛውም ነገር ስትገዙ እዚህ ጋር ፓች አርጋችሁ አቆይታችሁ ሪአክሽን ላይክ ማሳከክ ነገር ካለ እንዳትቀቡት ማለት ነው። ምክንያቱም ለቆዳችሁ ለቅላችሁ ጥሩ አይደለም። ይኸው እንደዚህ ያደረግና አሁን እዚች ጋር ውስጧን እንደዚህ በጣም ነው የተመቸኝ። ይሄ እያረጋችሁ ያው ለራሴ ስለሆነ እገባበታለሁ። ንጹህ ነው ፀጉሬን። እዚህ ላይ መሀሉን ያው ለእናንተ አሁን እዚህ ላይ ዝም ብዬ እንደዚህ አረጋለሁ። በደንብ አድርጌ ቀባውና በላስቲክ
እሽፍን አድርጌ ታረጉና መሳጅ እንዳይቀር የእውነቴን ነው የምላችሁ ለራሳችሁ በቃ የደማችን ዝውውር ፋስት ሲሆን ስካልፓችን ሪላክስ ያደርጋል፣ ፀጉራችን ያድጋል ማለት ነው። ሁሉ ፓርት ከዛ ዘለላውንም እንዳትረሱ። እኔ አሁን ለእናንተ ለማሳየት ነው ብያለሁ። ውስጥ ሂጅ አሁን ያው ፀጉሬ ገና እንዲህ ያለ ከመሄዱ በፊት ሁሉን ዘለላውን ሁሉ ቀባና ስር አረገዋለሁ። እንዳልኳችሁ የማትሄዱበት ቦታ ካለ እደሩበት፣ ካለዛ ሽታ የሚባል የለውም። ኔቨር በጣም ነው ደስ የሚለው። የሁላችሁ ቴክስቸሩን አሁን ታጥቤ ወጥቼ ያው ጽልቅልቅልቅ ማለት በተለይ አሁን እንደዚህ ይታያል። እንዲህ ነው የሚያሳምረው። ታያችኋል አይደል? በደንብ አርቃችሁ መሳጅ አርጉ። ይሄን ይመስላል እንግዲህ። ይሄ በጣም 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 ነው የሚጠቅማችሁ። ፀጉራችሁ ላይ ለውጥ ታዩበታላችሁ። ኤኒቲ የምትፈልጉት ነገር ካለ ሜሴጅ ላይ ተውሉኝ። ሁሉ ነገር ምን እንደተጠቀምኩኝ ዲስክሪፕሽን ቦክስ ላይ እተውላችኋለሁ። ይሄን ደግሞ የምታገኙበት ቦታ ግልጽ ነው። ሁሉም ቦታ ታገኙታላችሁ። ሮዝመሪም ሆነ ምን ሆነ ሱፐር ማርኬት ታገኙታላችሁ በቀላሉ ማለት ነው። ከዛ መግዛት ትችላላችሁ። የት ልግዛው ለምትሉ እርግጠኛ ነኝ ብዙዎቹ ታውቁታላችሁ፣ ትጠቀማላችሁ። ይሄን ነው የምጠቀመው። ፀጉራችሁ ላይ ለውጥ ታያላችሁ። መልካም ቀን፣ መልካም ምሽት እንደያላችሁበት። አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ ተባበሩኝ። ቻው ቻው።